ይድረስ ለእማዬ ለእመዋ ለአደይ ለሀርሜ ለአባዬ ለእቴቴ ለማሚ ዛሬ ይህ መልእክቴ ላንቺ ነው ለእናቴ ለልጆቿ ነገር የማይሆንላት ስለ ልጆቿ ያለቃን አመል ያከራይን አመል የአማችን አመል የተሳዳቢውን አመል ችላ ለምትኖረው ታማ እንኳን ለማትተኘው ብርቱዋ እናቴ ከመንግስት ከኑሮ ከክፉ ጎረቤት ከመምህራኖቼ ከፖሊስ ጋር ፊት ለፊት ተጋጥማ እኔን ሰው ላደረገችኝ እሷ ሳትበላ እኔ እንድበላ ላደረገችኝ እሷ በአንድ ጫማ አመት 2 አመት ሄዳ እኔ በቀን አንድ ጫማ እንዳደርግ ላደረገችኝ ይህን ለልጆቼ ብላ የሷን ፍላጎት ለተወች በሰው ሀገር 24 ሰዓት ሰርታ የቤተሰብ ናፍቆት የሀገር ናፍቆት የዘመድ የወዳጅ ናፍቆት ችላ ደከመኝ ሳትል ለምትለፋ የሷን ምቾትታ እኔ ተመችቶኝ እንድኖር ላደረገች በገጠር በከተማ በውጭ በሀገር ውስጥ ያላችሁ እናቶች ለልጆቻችሁ ስትሉ ሁሉን ለቻላችሁት ልፋታችሁን በልጆቻችሁ ስኬት እንድታዩት ምኞቴ ነው። እናቴን የሚያስቀይማት ስራማ አልሰራም የሚል ልጅ ይስጣችሁ። ልጆቻችሁ ልፋታችሁን አይተው ሰው እንዲሆንላችሁ እንደ ሐሳባችሁ እንደ ልፋታችሁ ለልጆቻችሁ የተመኛችሁት በጎ ነገር ሁሉ ተሳክቶ እንድታዩት ምኞቴ ነው። መልካም የእናቶች ቀን ይሆንላችሁ።